የዛሬ 3 ወር 4 ወር አካባቢ ከዱባይ እንደተመለስኩኝ ለአንድ የታወቀ የኤሌክትሮሜካኒካል ኢንጂነር ወዳጄ ደወልኩኝ። ቀኑ ቅዳሜ ኦክቶበር 26 ነበረ። ከዛ የተመለስኩት አርብ ዕለት ሌሊት ስለነበረ ልደውልለት የቻልኩት ቅዳሜ ዕለት ነበር። ቅዳሜ ጠዋት ልንገዛ የፈለግነው አንድ መኪና ነበር። ስለዚህ እሱን ዋጋ እንዲያረጋግጥልኝና ሙሉ በሙሉ ምን ያህል ያልቃል የሚለውን ነገር ቼክ እንዲያደርግልኝ ሁሉ ነገር እንዲያጣራልኝ ደወልኩለት። ከዛ ወዲያውኑ ከ30-40 ደቂቃ በኋላ ሁሉ ነገር አጣርቶ ዋጋውን ሁሉ ነገር ዲቴል ላከልኝና መኪናውን ዛሬ ታየዋለህ ወይስ ሰኞ ማየት ትችላለህ? ምን ይሻላል አለኝ። ቅዳሜ ዕለት አስቸኳይ ስብሰባዎች ስለነበሩኝ ያው ከዛ በፊት ስራ ላይ ስላልነበርኩ አልቻልኩም አልኩት። ከዛ በዛ ተስማምተን በቃ መኪናውን አይተን ፈትሸን ብቻ ለመውሰድ ተነጋግረን ስልኩን ዘጋሁት። ከዛ በኋላ ሰኞ ዕለት ጠዋት ላይ ተደዋወል። ሰኞ ዕለት ጠዋት ላይ ስንደዋወል ምን አለኝ፣ ቆይ ትንሽ ቢያንስ 5 ሰዓት 4 ምናምን ነገር ይሁን የመኪናው ዋጋ ሴትል የሚደረገው ወይም የሚታወቀው ያኔ ነው አለኝና ምናልባት የዋጋ ለውጥ ሊኖር ይችላል የሚሉ ነገሮች አሉ ምናምን አለ። ያው አልፎ አልፎ ይፈጠራል ከሳምንት ሳምንት አንዳንዴ 50 ሺህ ብር ወደ ላይ ወደ ታች ፍላክቹዌት የሚያደርጉባቸው ጊዜዎች አሉ። ከዛ በኋላ ዋጋውን ቼክ አደረገና ሲደውልልኝ ድምፁ ትንሽ ደንግጧል። ምን ነው ምናምን ነገር አልኩት። አይ ገበያው በጣም አብዷል አለኝ። ቅዳሜ ዕለት ቼክ አድርጎልኝ የነበረው መኪና በብዙ 100 ሺዎች አካባቢ ዋጋ እንደጨመረ ነገረኝ። ታዲያ መኪናውን አናየውም ወይ ምናምን ነገር ስለው አይ ቆይ ትንሽ እንረጋጋ፣ ምክንያቱም እንደዚህ አይነት ፍላክቹዌሽኖች ከባድ ነገር ካልተፈጠረ በስተቀር ሀፕን አያደርግም፣ ወይም ደግሞ ድንገታዊ እንደዚህ አይነት ለውጦች ትንሽ ልክ አይደሉም፣ ስለዚህ ትንሽ እንረጋጋ እንየዋለኝ። ያው እነሱ ቀኑ ሙሉ መኪና እየመረመሩ ስለሆነ የሚውሉት ከጠዋት ጀምሮ የመጡበትን ዋጋዎች ያውቋቸዋል፣ መኪኖቹ የተስማሙባቸውን ዋጋዎች እና ማታ ላይ ስንደዋወል በጣም ሾኪንግ ነገር ነው የነገረኝ። ያ መኪና እኛ አይተነው የነበረው መኪና ኦልሞስት 1 ሚሊዮን ብር አካባቢ ጨምሯል በአንድ ቀን ማለት ነው። ዛሬ እንግዲህ ይህንን ቪዲዮ በምቀርጽበት ሰዓት ላይ ያ መኪና መጀመሪያ ላይ ተነጋግረንበት ከነበረው ዋጋ ከ2 ሚሊዮን ብር በላይ ጨምሯል። የመኪናውን አይነት እዚህ ጋር ዲስክሎስ ማላረግበት ምክንያት ጀስት ገበያው ላይ የተገናኘ ነገር እንዳይፈጥር ስላሰብኩኝ ነው። እዚህ ጋር ግን ዲስክሌመር ማስቀመጥ ፈልጋለሁ። በዚህ ቪዲዮ ላይ የሚቀርቡት ሀሳቦች የኔ የግል ምልከታዎች ናቸው። ስለ መኪና ቴክኒካዊ ወይም ደግሞ ሜካኒካል የሆነ የተለየ እውቀት የለኝም። ነገር ግን አካዳሚካሊ ፋይናንስና ኢንቨስትመንት እንደመማሬና ለኢኮኖሚውም በቅርበት እንዳለ ሰው በቅርበት እንደሚከታተል ሰው ኢኮኖሚ ላይ ያለኝን የግል ምልከታዬን ብቻ የማቀርብበት ነው የሚሆነው። በዚህ ሰዓት መኪና መግዛት ለምን እንደሌለብን በጣም ብዙ ምክንያቶች ቢኖሩም እኔ ግን ከኢኮኖሚ ጋር በተያያዘ 6 ዋና ናቸው ብዬ የማስባቸውን አመክንዮዎች ከዚህ በኋላ አቀርባለሁ። አፕዴት አለን። ይሄ ቪዲዮ ተቀርጾ ከመለቀቁ በፊት ኦልሬዲ የመኪናዎች ዋጋ የመቀነስ አዝማሚያዎችን እያሳየ ነው ያለው። ቪዲዮ የተቀረጸው ኤፕሪል 8 ነበር። ዛሬ ደግሞ ቀኑ ሜይ 24 ነው። ለምሳሌ ያክል 5.4 ሚሊዮን ብር የነበረው ሶንግ ፕላስ መኪና ኦልሬዲ ወደ 8.8 ሚሊዮን ብር አካባቢ እየተሸጠ ነበር። አሁን ደግሞ ባለው ገበያ ኦልሞስት ወደ 7.8 ሚሊዮን ብር አካባቢ ነው። ከ2.5 ደግሞ ወደ 4.2 ሚሊዮን ብር ገብቶ የነበረው BYD ሲግል አሁን ባለንበት ሰዓት ላይ 3.8 3.5 አካባቢ እየተሸጠ ነው ያለው። ቪዲዮ ተቀርጾ ከመለቀቁ በፊት የገበያ ለውጦች ቢኖሩም አሁንም ግን መኪኖቹ የተሸጡበት ያለው ዋጋ ትክክለኛው ዋጋ ወይም ደግሞ ተገቢ ዋጋ ነው ብያለሁ። አሁን ያለውን ያልተገባ የመኪና ዋጋ ጭማሪ ዲማንድ መቀነስ ወይም ደግሞ አለመግዛት በራሱ በመጠኑ ያረጋገዋል። ያ ማለት እንግዲህ ሰዎች መኪናን ወይም ደግሞ አንድን ፕሮዳክት መግዛት በቀነሱ ቁጥር የዛ ነገር ዋጋ እየረከሰ ይሄዳል፣ ያው ተፈላጊነቱ ስለሚቀንስ ማለት ነው። ይሁን እንጂ ዋጋው ይቀንሳል እንጂ ግን ተገቢው ቦታ ላይ ግን አይመጣም። የዛ እቃ ወይም ደግሞ የዛ ፕሮዳክት ወይም ደግሞ በእኛ ጊዜ አሁን የመኪናው ዋጋ ትክክለኛው ወይም ተገቢው ቦታ ላይ እንዲመጣ ግን ሌሎች ነጥቦችንም መመልከት ይኖርብናል። ይህንን ስል ግን አሁንም ቢሆን መኪና ሊጨምርባቸው የሚችሉ ምክንያቶች ግን ይኖራሉ። ሜንሊ 2 ዋና ነጥቦች አሉ። እነሱን በቪዲዮ መጨረሻ ላይ ሜንሽን አደርጋቸዋለሁ። ምክንያቱም የሚቀንስበትን ብቻ ሳይሆን ምናልባት እንግዲህ ከኛ ግምት በተቃራኒ የሚሄድበትን ፕሮባቢሊቲ ማሰብ አለብን። ላስት ታይም እንግዲህ ቤት አትግዙ የሚል ቪዲዮ ኦልሞስት ከዓመት ከምናምን በፊት ስሰራ ኦልሞስት ሁሉም የሚባል ሶሻል ሚዲያ ላይ ያሉ ሰዎች ኮንቴንት ክሬሽን የሚሰሩ ዩቲዩብ ላይ፣ ቲክቶክም ላይ፣ ኢንስታግራም፣ ሌሎችም ሶሻል ሚዲያ ላይ ያሉ ሰዎች በጣም በሰፊው ሪል ስቴቶችን እያስተዋወቁ የነበረበት ሰዓት ነው። በዛ ሰዓት እንግዲህ እኔ ጋም የመጡ ብዙ ማስታወቂያዎች ነበሩ። ግን ማስታወቂያዎቹን የገፋውበት ምክንያት ወይም ደግሞ ምንም አይነት የሪል ስቴት ማስታወቂያዎችን በሰዓቱ ያልሰራሁበት ምክንያት ብሩን እኔ ስለማልፈልገው ሳይሆን ጀስት ከኢኮኖሚው ሳይድ አንጻር ግን ስመለከተው ትክክለኛ ነገር ነው በሰዓቱ ብዬ ስለማላስበው። ምክንያቱም ያኔ አንድ ቤት እንኳን በካሬ እስከ 130 ሺህ 120 ሺህ አንዳንዴ እንደውም 160 ሺህ 150 ሺህ ድረስ የሚሸጥበት ሰዓት ነበር። እንደውም ያኔ እኔ ማስታወቂያዎችን ከመቀበል ይልቅ ምንድን ነበር ያደረኩት፣ ቤት አትግዙ የሚልና የኔን ከኢኮኖሚ ጋር የተያያዘ ምልከታዬን አስቀምጬ ነበር። የሚገባው ዋጋ 40 ሺህ ብር ከሆነ አሁን ላይ 110 ሺህ 90 ሺህ 120 ሺህ 100 ሺህ እየተሸጠ ከሆነ ያለው ዲማንድ ኮምፕሊትሊ ቢጠፋ ያላቸው አማራጭ 50 ሺህም ቢሆን 45 ሺህም ቢሆን መሸጥ፣ ያ ፌር ቫልዩ ሊሆን ይችላል ማለት ነው። እንደ ፐብሊክ ስታስቡት ለአብዛኛው ፐብሊክ ተጠቃሚ ለሁላችንም አሪፍ ፌር ቫልዩ ልናገኝ እንችላለን።
ከዛ ጊዜ በኋላ እንግዲህ ቤት በጣም በእጅጉ ቀንሷል። አሁንም ቢሆን ተገቢ ቦታ ላይ ነው ብዬ ባላስብም ግን መጀመሪያ ላይ ከነበረበት በጣም ቀንሷል። ሞስት በካሬ 86,000 60,000 62,000 አካባቢ የሚሸጡ የቤት አልሚዎች ወይም ደግሞ ሪል ስቴቶች አሉ። በሰዓቱ ለራሴ ማስታወቂያ አይጠቅመኝም ብዬ ሳይሆን ነገር ግን ያው እኔ በሰዓቱ ማላረገውን ነገር ለሌላ ሰው ሰጀስት ማድረግ አለብኝ ብዬ ስለማላስብ ነገር ግን አሁንም በዚህ ቪዲዮ ላይ ይሄንን ስናገር ወይም ደግሞ ይሄንን ስል እኔ ፐርሰናሊ የማየውን ነገር ተናገርኩኝ እንጂ እናንተ አትግዙ ወይም ደግሞ ውሳኔያችሁን ላስቀይራችሁ የምፈልገው ነገር አይደለም። ጀስት ምክንያቶቹን ብቻ ተከተሉ፣ ተመልከቱና ምን ያህል ትክክለኛ ነው ወይም ደግሞ ሪዝነብል አይደለም የሚለውን ነገር እናያለን። እያንዳንዱ ነገር ሳቀርብ እንግዲህ በማስረጃ ለማቅረብ ሞክራለሁ። የመጀመሪያው ምክንያት እንግዲህ አንሪዝነብል ወይም ደግሞ ምክንያት የሌለው የዋጋ ጭማሪ ነው ሀፕን ያደረገው። የዋጋ ጭማሪው በዚህ ልክ ሲጨምር ላይክ 50,000 70,000 ምናምን ነገር ቢሆን ትናንሽ ነገሮች የነዳጅ እንትን ትራንስፖርት ምናምን ልንል እንችላለን። በዚህ ልክ የሚጨምርበት ነገር ግን ሲጨምር በጣም ትልቅ የሆነ ሪዝን ልናቅ ይገባል። ምን ሀፕን እንዳደረገ ግን ክሊር የሆነ ሪዝን የለም። በዚህ ሰዓት ስፔሻል ኤሌክትሪክ መኪና እየገዛችሁ ያላችሁ ሰዎች በጣም በትንንሾቹ ከግማሽ ሚሊዮን ጀምሮ ትልልቆቹ ላይ ሲሉ ደግሞ እስከ 3 ሚሊዮን ብር እየከሰራችሁ ነው። አሁን ላይ ያለው ማርኬት ፕራይስ ምንም ጤነኛ የሚባል አይደለም። መኪና ዋጋ ከሶርሱ ጭማሪ የለውም። ትንሽ የሚባል ትራንስፖርት ጭማሪ አለ። የትራንስፖርት ጭማሪ ዛሬ የምታዩትን በሚሊዮን የሚቆጠር ገንዘብ የሚያስጨምራችሁ አይደለም። በኢኮኖሚክስ የአንድ ፕሮዳክት ወይም ደግሞ የአንድ እቃ ወይም ደግሞ የአንድ ምርት ዋጋ የሚጨምርባቸው 4 ምክንያቶች አሉ። የመጀመሪያው ነው የፕሮዳክሽን ኮስት ወይ ደግሞ ኦፕሬሽናል ኮስት የሚጨምር ከሆነ የእቃውም ዋጋ አብሮ ይጨምራል። ሁለተኛው ደግሞ የገበያው ዳይናሚክስ ነው ወይም ማርኬት ዳይናሚክስ ምንለው ነው። ይሄ ደግሞ ምንድነው ዲማንዱ በጣም ፑል እያደረገ ከሆነ ያ ነገር በጣም ከመፈለጉ የተነሳ ዋጋው እየጨመረ ሊሄድ ይችላል። ሶስተኛው ኤክስተርናል ኢኮኖሚክ ፋክተሮች ናቸው። ሀገር ውስጥ ያሉ ፋክተር ብቻ ሳይሆን ከውጭም የሚመጡ ከውጭ ጋር የተያዙ ከዶላር ጋር ከአጠቃላይ ከዓለም የኢኮኖሚ እንቅስቃሴ ጋር የተያዙ የሚጨምሩ ነገሮች ካሉ አሁንም ዋጋ ሊጨምር ይችላል። አራተኛው ደግሞ ቫልዩ አድድ የሆኑ ፕሮዳክቶች ከሆኑ ለምሳሌ ቡና ዝም ብሎ በጥሬው ከመላክ ይልቅ ቡናውን ቆልቶ ፈጭቶ ከዛ በኋላ ሌሎችም ፕሮዳክቶች ጨምሮ ለምሳሌ ሌሎች ዓለም ላይ የተለመዱ ነገሮች አሉ። የቸኮሌት ዱቄቶች ምናምን ነገር ጨምረን ስንሸጠው በፊት ያወጣ ከነበረው በጣም ከፍ ብሎ ሊሸጥ ይችላል። እነዚህ 4 ምክንያቶች ናቸው በዋናነት አንድ ፕሮዳክት ወይም ደግሞ አንድ ምርት ዋጋ ሊጨምርባቸው የሚችሉ ምክንያቶች። እነዚህ ሀፕን ሳያደርጉ አሁን ያወራናቸው ነገሮች ግን ሳይፈጠሩ የአንድ ነገር ዋጋው የሚጨምር ከሆነ ፌክ ፕራይስ ኢንክሪዝ ነው ማለት እየተፈጠረ ያለው። ትክክለኛ የሆነ የዋጋ ጭማሪ አይደለም እየተመለከተን ያለ ነው ማለት። አሁን ደግሞ የምትመለከቱት የመኪና ገበያ ላይ ያለው የዋጋ ጭማሪ በእነዚህ ምክንያቶች አይደለም። አንዳንድ ኤክስተርናል ፋክተሮች አሉ ግን ይህን ያህል የሚጨምሩ አይነት አይደሉም። ፌክ ደግሞ የሆነ የፕራይስ ኢንክሪዝ የሚፈጠርባቸው 2 ምክንያቶች አሉ። የመጀመሪያው ሻጮች ወይም ደግሞ ሪቴለሮች የሚያከፋፍሉም ሊሆኑ ይችላሉ ወይም ደግሞ ከስር ያሉ ሻጮች የመጨረሻ ሻጮች ማለት ነው ተስማምተው ዋጋ ሆን ብለው ሲጨምሩ እየተጠባበቁ ያኛው ምን ይላል ይሄኛው ምን ይላል እያሉ እየተጠባበቁ የሚጨምሩ ከሆነ ይሄ ፌክ ፕራይስ ኢንክሪዝ ነው። ምንም ከገበያው ጋር የሚገናኝ ሳይሆን ሆን ብለው እየሸጡ ያሉ ሰዎች ብቻ ዋጋውን ለማስወደድ የሚደረግ አይነት ጭማሪ ነው። ሁለተኛው ደግሞ ቫይራል የሆኑ ሚስ ኢንፎርሜሽኖች ወይም ደግሞ የተሳሳቱ መረጃዎችን የተሳሳቱ ፌክ ኒውሶችን በጣም በስፋት በሚዲያ ላይ የምንመለከት ከሆነ ይሄም ፌክ የሆነ ፕራይስ ኢንክሪስ የሚመጣበት ሁለተኛው ሪዝን ነው ማለት። አሁን ስንመለከተው እንግዲህ በትክክለኛው መንገድ ዋጋ የሚጨምርባቸው 4 ነጥቦችን ተመልክተናል። ፌክ በሆነ መንገድ ደግሞ ዋጋ የሚጨምርባቸው 2 መንገዶች ተመልክተናል። አሁን የኢትዮጵያ መኪና ገበያ ላይ ያለው የዋጋ ጭማሪ ከሁለቱ የትኛው ላይ ሞር ያመዝናል ብትሉኝ እኔ ፐርሰናሊ ፌክ የሆነው የፕራይስ ኢንክሪስ ይመስላል አካሄዱ። ምክንያቱም ግልጽ የሆነ ከ4 ውስጥ ይሄ ነው በዚህ ምክንያት ነው ዋጋ እንደዚህ እየናረ ያለበት ምንልበት ያን ያህል ምክንያት የለም። በካር ኢንዱስትሪ ላይ በመኪና ገበያው ላይ እንግዲህ በጣም ከዚህ ጋር የተያዙ ነገሮችን ስንመለከት ቆይተናል። በየሚዲያው ላይ እንግዲህ የሚወሩ ብዙ ነገሮች አሉ። ከዛ አንጻር ስንመለከተው በዋናነት ፐርሰናሊ እኔ ፌክ ፕራይስ ኢንክሪስ ይመስለኛል። ትክክለኛ የሆነ የፕራይስ ኢንክሪስ ምክንያት የለውም። ሁለተኛው ደግሞ ምክንያቴ አሁን ላይ ያሉ ኢንቬንቶሪ ላይ ያሉ በመምጣት ላይ ያሉ ወደቦች ላይ ያሉ ሊወጡ ያሉና ወደ ገበያው የሚመጡ መኪኖች ብዛት ነው። በጣም ሂውጅ የሆነ የኢንቬንቶሪ ክምችት አለ። የገባ ያለው የኢቪ መዓት ልነግራችሁ አልችልም። ለዛ ነው አትቸኩሉ ይላችሁ። በጣም ብዙ እየገቡ ያሉ እቃዎች አሉ። በጣም ብዙ ያለው መዓት ልነግራችሁ አልችልም። ኢቪ ይገባል አይገልጽም። ዞር አድርጌ ላሳያችሁ። መዓት ነው ያለው መዓት። እንደተመለከታችሁት እንግዲህ ይህንን ኢንቬንቶሪ እንኳን ባንለው ያው ለመኪና ስለሆነ ማለት ነው። ግን ወደ ገበያ ለመውጣት የተዘጋጁ መኪኖች በጣም በስፋት ሰፕላይ እየተደረጉ ነው ያሉት። ሰፕላይ ደግሞ በበዛ ቁጥር በኢኮኖሚክስ እንደምናውቀው እንግዲህ ሰፕላይ ሲበዛ ሁልጊዜም ፕራይስ የመቀነስ ፕሮባቢሊቲው ከፍተኛ። ይሄ ሁሉ መኪና እንግዲህ ገበያው ላይ ኢንጀክትድ ከሆነ በከፍተኛ ሁኔታ ሰፕላይ ይጨምራል። ያ የሚጨምር ደግሞ ከሆነ ዋጋ መቀነሱ አይቀርም ማለት ነው። ስለዚህ አሁን ላይ ባለው በተወደደበት ሰዓት ላይ ከመግዛት ይልቅ እነዛ ሰፕላዮች ገበያ ላይ ከመጡ በኋላ
ያንን ተመልክቶ መግዛት የተሻለ ፕራይስ ሊሰጠን ይችላል ብዬ ስለማስብ። ሶስተኛው ደግሞ ምክንያቴ የባንክ ሎን ካፕ መነሳቱ ነው። ወይም ደግሞ 14% ላይ የነበረው ሎን ካፕ ባንኮች ማበደር የሚችሉበት ፐርሰንት አሁን ወደ 18 ከፍ ማለቱ ነው። እዚህ ጋር እንደምትመለከቱት እንግዲህ የናሽናል ባንክ ወይም ደግሞ የብሔራዊ ባንክ የኢትዮጵያ ብሔራዊ ባንክ ያወጣው ዳይሬክቲቭ ላይ እንደሚገልጸው እንግዲህ ሎን ካፓቸውን ከፍ እንደሚያደርጉ ይገልጻል። በእርግጥ ይሄ ቁጥር በትክክለኛ ኢኮኖሚ ላይ ብንመለከተው መሆን የነበረበት ምንድነው እንደውም የሰዎችን የመግዛት አቅም ሊጨምር ይገባ ነበር። ይህን የምንለው እንግዲህ ከሁለት ነገሮች አንጻር ነው። አንደኛ ከአስመጪዎች አንጻር፣ ምክንያቱም አስመጪዎች የተሻለ ብድር የማግኘት አቅም አላቸው። የተሻለ ብድር የሚያገኙ ደግሞ ከሆነ ብዙ መኪና ያስገባሉ። ስለዚህ ሰፕላይ ይጨምራል። ሰፕላይ ከጨመረ ፕራይስ መውረድ ነበረበት። አንዱ መንገድ ይሄ ነው። ሁለተኛው ደግሞ ገዢዎችም ቢሆኑ ከባንክ ጋር እያይዘው መግዛት የሚፈልጉበት አማራጭ ጨምርላቸዋል። ያ ማለት ፐርቼዚንግ ፓወራቸውን ጨምረው ማለት ነው። ብዙ ሰዎች መግዛት ይችላሉ። አሴም ታይም ደግሞ ብዙ መኪና ወደ ሀገር ውስጥ ሰፕላይ እየተደረገ ነው ወይም ኢንጀክት እየተደረገ ነው። ነገር ግን ይሄ አሁን መኪናውን ያስወደደበት ወይም ደግሞ ፕራይስ ኢንክሪዝ ላይ ታዲያ የመጣበት ምክንያት ምንድነው የሚለው ይሄኛው ነው፣ ኮንትሮል አለመደረጉ ነው። ይሄንን በደንብ ተመልከቱኝ። ብዙ ብድር ወይም ደግሞ ብዙ ሎን አቬለብል ሆነ ማለት ብዙ ሊኩዊድ ካሽ ወይም ደግሞ የሚንቀሳቀስ ገንዘብ አለ ማለት ነው። ያ ደግሞ ብዙ ሊኩዊድ ካሽ ወይም ደግሞ ብዙ የሚንቀሳቀስ የጥሬ ገንዘብ አለን ማለት የሰዎች የመግዛት አቅም ወይም ደግሞ ፐርቼሲንግ ፓወር በከፍተኛ ሁኔታ ይጨምራል። አሁን ይሄ ሀፕን ሲያደርግ ግን ሁለት ኮንዲሽኖችን መመልከት አለብን። አንደኛው ገበያው ኮንትሮልድ ከሆነ ወይም ደግሞ ገበያው ላይ ቁጥጥር ካለ ወይም ተቆጣጣሪ ካለው የሰዎች የመግዛት አቅም ስለጨመረ ላይፍ ኤክስፔንስ ወይም ደግሞ ላይፍ ላይ ያለው የኑሮ ውድነት ይቀንሳል። ምክንያቱም ሰዎች መግዛት ይችላሉ። ለምሳሌ አንድ ነገር በራሱ ውድ እኮ አይደለም። አሁን 100 ብር የሚሸጥ አንድ ዕቃ 100 ብር በመሸጡ ብቻውን ውድ አይደለም። ችግሩ ምን ጋር ነው? ከገዢው አንጻር ሲሆን ገዢው ያንን 100 ብር መግዛት አፎርድ ማያረግ ከሆነ ነው ያ ነገር ውድ ነው የምንለው። ስለዚህ ሪሌቲቭ ነው። አሁን ኮንትሮል የሚሆን ከሆነ የሰዎቹ ፐርቼዚንግ ፓወር ጨምሮ ገበያው ላይ ግን የዋጋ ጭማሪዎች ከሌሉ በጣም ጥሩ ነው። ያኔ ሁሉ ነገር ይመጣጠናል። አሁን ግን ኢትዮጵያ ውስጥ ሀፕን እያደረገ ያለው ነገር ምንድነው? ኮንትሮልድ ያልሆነው ነው። ኮንትሮልድ ሳይሆን ሲቀር ምድር የሚፈጠረው ነው። ሰዎች የመግዛት አቅም አላቸው፣ ይገዛሉ። ሲገዙ ብዙ ሰው እየገዛ ሲያዩ ሻጮች ዋጋ ከፍ ያደርጋሉ። አሁንም ከፍ ሲያደርጉ አሁንም ገዢ አለ። አሁንም ገዢ ካለ አሁንም ትንሽ ከፍ ያደርጋሉ ዋጋ። ምክንያቱም ትርፋቸውን ማርጂናቸውን ለማስፋት ነው የሚያስቡት ነጋዴዎች። ስለዚህ አሁንም የሚገዛ ሰው አለ። ይሄ ሁለቱ እየተያያዘ በሄደ ቁጥር ገዢ ባለ ቁጥር እነሱ ዋጋ ከፍ ሲያደርጉ፣ ገዢ ባለ ቁጥር እነሱ ዋጋ ከፍ ሲያደርጉ፣ ገዢ ባለ ቁጥር እነሱ ዋጋ ከፍ እያደረጉ ሲሄድ መጨረሻ ላይ በጣም ከፍተኛ የሆነ የዋጋ ጭማሪ ይኖራል ማለት ነው። አሁን ላይ በናሽናል ባንክ የወጣው የባንኮችን ሎን ካፕ ከፍ ማድረጉ በራሱ ሐሳቡ ኢኮኖሚውን ስቴብል ለማድረግ ቢሆንም እንኳን ኮንትሮልድ ግን ካለመሆኑ የተነሳ ኢኮኖሚ ላይ እንደዚህ አይነት ችግሮችን ሊፈጥር ይችላል። ከዚሁ ጋር በተያያዘ ደግሞ የዶላር አቬይላቢሊቲ ነው አራተኛ ላይ። ይሄም በናሽናል ባንክ የወጣ ዳይሬክቲቭ ነው። ከዶላር ጋር በተያያዘ በአጠቃላይ ኢትዮጵያ ውስጥ በጣም ከፍተኛ የሆኑ የኢኮኖሚ ለውጦች እያየን ነው። እንግዲህ ከናሽናል ባንክ የሚወጡ ከብሔራዊ ባንክ የሚወጡ ዳይሬክቲቮች እንደገና ሌሎችም ከዶላር ጋር ሪሌትድ የሆኑ አቅጣጫዎች ሁሉ የሚያሳዩት በጣም ብዙ የሆኑ ለውጦች ከዶላር ጋር በተያያዘ ሀፕን እያደረጉ እንዳለ እንመለከታል። ከዚህ ውስጥ አንዱ እንግዲህ የፎሬክስ ቢሮዎች ኢንዲፔንደንት የሆኑ ፎሬክስ ቢሮዎች መምጣታቸው ነው። ይሄም እንግዲህ አላማው ምንድን ነበረ? ሞር ዶላር አቬይላብል ይሆናል ከባንክ ብቻ ሳይሆን ሰዎች ራሳቸውም ሆልድ የሚያደርጉት ሌቭል ጨምሮላቸዋል። ያም ደግሞ ብቻ ሳይሆን ኢቭን ከኢንዲፔንደንት ከሆኑ ፎሬክስ ቢሮዎች መግዛት የሚችሉበትም አማራጭ መጥቷል። ይሄ ሲሆን ሻጮች ሞር ዶላር ያገኛሉ፣ ሞር ሰፕላይ ወደ ገበያው ያመጣሉ ነበር ሀሳቡ። የተሻለ ሰፕላይ ያመጣል። ያ ሰፕላይ ጥሩ ነገር ገበያው ላይ ይዞልን ሊመጣ ይችላል የሚል ግምት አለኝ። በደንብ እየተሰራበት ላይሆን ይችላል፣ ግን አዲስም እንደመሆኑ መጠን እነዚህ ዳይሬክቲቮች ገና እየመጡም እንደመሆናቸው መጠን ውጤቱን የምናየው ከትንሽ ወራት ጊዜያት በኋላ ነው ብዬ አስባለሁ። አምስተኛው በጣም እንድትመለከቱ የምፈልገው ሪዝን ነው። አምራች ኩባንያዎች ወይም ደግሞ የመኪና የሚያመርቱ ካምፓኒዎች በቻይናም በአሜሪካም በተለያዩ ሀገሮች ላይ ያሉ አብዛኞቹ ኮስት ኦፍ ፕሮዳክሽናቸው ወይም ደግሞ የማምረት ወጪያቸውን በከፍተኛ ሁኔታ እየቀነሱ ያለበት ሁኔታ ነው ያለው። ለምሳሌ እዚህ ጋር የምትመለከቱት የቢዋይዲ ሴግል የሚባለው ሞዴል ላይ ብቻ ከ20 እስከ 25% የፕሮዳክሽን ኮስት እንደቀነሱ ይናገራሉ። ያው የምርት ዋጋ ቀነሰ ደግሞ ማለት የሚሸጥበትም ዋጋ ይቀንሳል። ምክንያቱም ገበያ ላይ የሚወጣበት ዋጋ ከባለፉት ዓመታት ዝቅ ያለ ነው የሚሆነው። አዲስ ሞዴል ሆኖ ግን ከባለፉት ዓመታት ዝቅ ያለ ፕራይስ ገበያው ላይ ይኖራል ማለት ነው። አሁን ግን ኢትዮጵያ ውስጥ የምትመለከቱት አሁንም ያቅናሽ እያየ ነው አይደለም፣ እየታየ አይደለም። ስለዚህ እነዚህ ግን መኪኖች ወደ ገበያው እየመጡ ከሄዱ ያው እስካሁን ብዙም እየገቡ ስላልሆነ በጣም በስፋት እየገቡ ግን ከመጡ በርካሽ የተሻሉ መኪኖችን የምናገኝበት አማራጭ ይሰፋል። ያ ደግሞ ምን ይፈጥራል? በፊት የነበሩት ሞዴሎች ከዚህ የበለጠ እንዲረክሱ ያደርጋል ማለት ነው። ይሄ እንግዲህ በኢኮኖሚክስ ማርጂናል ኮስት ፕሪንሲፕል የሚባለው ነው። ወይም ደግሞ የምንሸጥበትን ዋጋ ረቨኗችንን ማለት ነው ከኮስቱ ላይ ቤዝ አድርገን ማርጂን ስንሰራ የምናገኘው ነገር ነው።
ይሄ ፕሪንሲፕል የሚለው ወይም ደግሞ ይሄ መርህ የሚለው ነገር ምንድነው? የአንድ ፕሮዳክት ወይም ደግሞ የአንድ ምርት የሚመረትበት ዋጋ ወይም የፕሮዳክሽን ኮስቱ በቀነሰ ቁጥር የሚሸጥበትም ዋጋ ይቀንሳል፣ ያው ገበያው ላይ ያለው ይቀንሳል። ጀነራሊ የሚታሰቡት ልክ ነው። ስለዚህ እነዚህ በቅናሽ እየተመረቱ ያሉ መኪኖች አሁን ወደ ገበያው የሚገቡበት ታይም ሲመጣ በእርግጠኝነት አሁን ያለው ዋጋ የሚወርድበት ምክንያት ግልጽ ነው የሚሆነው። ከዚሁ ጋር በተያያዘ ስድስተኛው መክንዮ ይሄ ነው። የ2026 መኪኖች አሁን ገበያ ላይ የሉም። የኢትዮጵያ ገበያ ላይ አሁን እንግዲህ ኦልሬዲ ኤፕሪል ላይ ያለ ነው። ነገር ግን የ2026 ምርቶችን ገበያ ላይ አናያቸው። አይኖ አብዛኛው የመኪና ብራንዶች አዳዲስ ሞዴሎቻቸውን አናውንስ የሚያደርጉት ወይም ወደ ገበያ የሚያቀርቡት 3ኛ ወር ላይ፣ 4ኛ ወር፣ 5ኛ ወር፣ 6ኛ ወር አካባቢ ላይ ነው። ግን አትሊስት በወጡባቸው ወሮች ላይ አትሊስት በኔክስት 2 መንዝ ወር 1 መንዝ ኤንድ ሃፍ ምናምን ነገር የኛ ሀገር ገበያ ውስጥ ልናየው ይገባል። ነገር ግን እነሱ ገና አልገቡ። አሁን ከዚህ በኋላ ባለው ግን በእርግጠኝነት የ2026 ምርቶች መግባታቸው አይቀርም። ያ ደግሞ ማለት ነው ስፔሻሊ የኤሌክትሮኒክስ ገበያን ስትመለከቱ ኤሌክትሪክ ካር ማለት መኪና ይሁን እንጂ የኤሌክትሮኒክ ነገር ነው። ላስት ይር የነበረው ሞዴል ባይ ዲፎልት 1 ዓመት ሌት ነው የሚሆነው። 26 ላይ ሆናችሁ የ25 መኪና 1 ዓመት ሌት ነው የሚሆነው፣ ወይም ደግሞ የ24 መኪና 2 ዓመት ሌት ነው የሚሆነው፣ የ23 መኪና 3 ዓመት ሌት ነው የሚሆነው። የ26 የተመረቱ መኪኖች ወደ ገበያው ገቡ ማለት ባይ ዲፎልት 25 ላይ የነበሩ መኪኖች ዋጋቸው እንደ በፊቶቹ የነዳጅ መኪኖች ያን ያህል ኢምፓክት የማይኖረው አይሆንም። ኢምፓክት ይኖረዋል። ኦልሬዲም ደግሞ እየተመለከት ነው ስለሆነ ለምሳሌ የ23 BZ4X ወይም ደግሞ ID6 አሁን ላይ ያላቸው ዋጋ በጣም ዝቅ እያለ መጥቷል። አሁን እንግዲህ የ26 መኪና ሞዴሎች ወደ ገበያው ሲገቡ በእርግጠኝነት ከዛ በፊት የነበሩ ፕሪቪየስ ይር ላይ የተመረቱ መኪኖች ያ ማለት አሁን ገበያ ላይ እንደ አዲስ እየተሸጡት ያሉት መኪኖች ባይ ዲፎልት ዋጋቸው መውረዱ አይቀርም። ግን እንደነገርኳቸው እንግዲህ በኢኮኖሚክስ ሁልጊዜ ብራይት ሳይዱን ብቻ መመልከት የለብን ወይም ብርሃን ያለበት ሳይድ ብቻ አይደለም የምናየው። አንዳንዴ ደግሞ ዳርክ ሳይዱንም በዚህ ውስጥ ሊጨምር የሚችልበት ፕሮባቢሊቲ የለም ወይ የሚለውንም ማስተዋል አለብን። እኔ እንግዲህ የተመለከትኳቸው 2 ነገሮች አሉ። ብዙ ነጥቦችን ማንሳት ይቻላል፣ ግን በዋናነት እነዚህ 2 ነጥቦች ትኩረት አድርገን መመልከት ይኖርብናል። የመጀመሪያው ምንድነው? የዶላር ዋጋ ነው። ያው ኢትዮጵያ ፍሎት አድርጋለች የዶላርን ዋጋ። ስለዚህ ፍሎትድ ከሆነ በኋላ አሁን ፍላክቹዌት የሚያደርግበት ነጻነት አለ። በእርግጥ ሙሉ በሙሉ ነጻነት አለ ማለት ባንችልም፣ ግን አትሊስት የሚታይ አይነት የዶላር ኢንክሪዝ ዲክሪዝ እንደዚህ አይነት ነገሮች ይታያሉ ገበያው ላይ። የብላኩም ላይ እንደገና ይሄ ሜን ላይን የሆነው የባንክም ሬቶች ላይ ስንመለከት ከፍ ይላል ዝቅ ይላል፣ እንደዚህ አይነት ነገሮች አሉ። ግን አት ሰም ፖይንት ያ የኤክስቼንጅ ሬት በጣም ከፍ የሚል ከሆነ የመኪና ዋጋ ላይ ያን ያህል ቅናሾች ላንመለከት እንችላለን። በጣም በፍጥነት የሚጨምር ከሆነ ማለት ነው። ይሄ ስሎሊ ግራጁዋል ኢንክሪዝ የሚያደርግ ከሆነ ያን ያህል ማተር ላይ ያደርግ ይችላል። ምክንያቱም ባይ ዲፎልት ነገሮች ራሳቸውን እያቻቻሉ ነው የሚሄዱት። በኢኮኖሚክስ ሰፕላይ እና ዲማንድ ራሱን ገበያው እያመጣጠነው የሚሄደው ነገር ስለሆነ ግራጁዋሊ ከፍ እያለ የሚሄድ ከሆነ ያን ያህል ክፉ ነገሮችን ላንመለከት እንችላለን። ገበያው ግን በጣም ሰርጅ የሚያደርግ ከሆነ በጣም በፍጥነት ጃምፕ የሚያደርግ ከሆነ ፕራይሶች በጣም ጃምፕ የሚያደርጉ ከሆኑ ግን ኢምፖርት የሚደረጉ እቃዎች ላይ በሙሉ የዋጋ ጭማሪዎችን ልናይ እንችላለን። እንደ የትኛውም ኢምፖርተድ እቃ ደግሞ መኪና አብሮ ሊጨምር ይችላል። ይሄ አንዱ በጣም ኮንሲደር ልናደርገው የሚገባና ከጎን በደንብ ልንመለከተው የሚገባ ነገር ነው። ሁለተኛው ደግሞ በጣም ልንመለከተው የሚገባው ነገር ቅድም የነገርኳችሁ ነገር ነው። ዋጋ እየጨመረ ነገር ግን ሰዎች አሁንም እየገዙ የሚቀጥሉ ከሆነ ትንሽ ከባድ ይሆናል። ምክንያቱም በቃ ገዢ አለ ማለት ምንም ዋጋ በጨምር አለ በቃ። ስለዚህ የ2 ሚሊዮን ብሩ መኪና 8 ሚሊዮን ብር ብሸጠውም ገዢ ካለ 9 ሚሊዮን አረጋዋለሁ። 9 ሚሊዮንም ሳረጋው የሚገዛ ሰው ካለ 10 ሚሊዮን አረጋዋለሁ። ምክንያቱም እንደ ነጋዴ የምንመለከተው ነገር ነው ፕሮፊት ማርጂናችን ከፍ ማድረግ። እነዚህ 2 ነገሮች በጣም ክሪቲካሊ እንመለከታቸዋለን። በዋናነት የዶላር ዋጋ ላይ እኛ ምንም ነገር ማድረግ አንችልም። ዲማንዱ ላይ ግን ህዝቡ አጠቃላይ ተስማምቶ አስቦበት ዲማንዱ መቀነስ ብንችል ማጥፋት ብንችል ትንሽ የሪል ስቴት ገበያው ላይ ያየረውን አይነት የዋጋ መረጋጋት መኪናም ላይ ልንመለከተው እንችላለን ማለት ነው። ስለዚህ በተቻለ መጠን አሁን ያነሷቸው ነጥቦች በደንብ ብትመለከቷቸው በእርግጠኝነት የኢኮኖሚው እንቅስቃሴ በእጃችን ላይ እንደሆነ ማሰብ እንችላለን። ስፔሻሊ እንደዚህ አይነት ዲማንድና ሰፕላይ በነፃነት የሚንቀሳቀሱባቸው የገበያ አይነቶች ላይ ተጽዕኖአችን ከፍተኛ ሊሆን ይችላል። ስለዚህ እስኪ ለትንሽ ጊዜ ስቶፕ ባይንግ እና እስኪ ገበያው ላይ ምን ሊፈጠር እንደሚችል እንመልከት። ሀፕን የሚያደርገው ነገር እንግዲህ እነዚህ ነጥቦች እኔ ፐርሰናሊ ያስተዋልኳቸው ነገሮች ናቸው። እናንተ ደግሞ እኔ ባነሳሁትም ነጥብ ላይ ሊሆን ይችላል፣ ሌሎችም ምናልባት በደንብ ያላስተዋልኳቸው ነገሮች ካሉ ወይም እናንተ የምታዩቸውን እይታዎች ኮሜንት ላይ እንድታጋሩኝ እጠይቃችኋለሁ። ይህን ቪዲዮ ደግሞ በጣም ብዙ ሰው ጋር መድረስ አለበት። በጣም ብዙ ሰው ጋር እንዲደርስ በደንብ ሼር አድርጉት። ማየት ለሚፈልጉ ሰዎች ሁሉ ላኩላቸው።